ሰላም እንዴት ናችሁ? ውድ የጊዜ ታይም ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። የቻናሌ ቤተሰቦች ስለሆናችሁ አመሰግናለሁ። ላይክ ስለምታደርጉልኝ፣ ስለምታበረታቱኝ፣ ቪዲዮዎችን ስለምታዩ ላይ ስለምትመጡ አብራችሁን ስለምታሳልፉ በጣም አመሰግናለሁ ውድ ቤተሰቦቼ። በዚህ አጋጣሚ የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ እያልኩኝ በአክብሮት ጋብዛለሁ። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። ይሄ ነገር ምን መሰላችሁ? በቃ ስቶሪ ታይም በሉት እና እንደ ስቶሪ ታይም ነገር ነውና ይሄ ስቶሪ ታይም ስለምን መሰላችሁ? በቅርቡ ኢትዮጵያ ውስጥ አብዛኛው ወጣት በሚባል ደረጃ ሲሰራው የነበረው አንድ የሶሻል ሚዲያ ፕላትፎርም ነበረ። ከዚህ ላይ እንደምታዩት እዚህ ፎቶ ላይ ያደረኩላችሁን ልጅ ታውቁታላችሁ። ቲክቶክ ላይም ዩቲዩብ ላይም በደንብ ታውቁታላችሁ ብዙዎቻችሁ። ሸረፈዲን ይባላል። ሸረፍ እንግዲህ የምናውቀው በፖፖ የሚባል ፕላትፎርም ነው። ፖፖ ባይ ዘ ዌይ ኦነሮቹ ሲንጋፖሮች ናቸው። የሲንጋፖር ካምፓኒ ነው እንትናቸው ባለቤቶቹ ማለት ነው፣ ሲንጋፖራውያን ናቸው። እና እሱን ፕላትፎርም ከአመት በፊት ተቀላቅዬ መስራት ጀምሬ ነበረ። እንደ ማንኛውም ሰው ጥሩ ነው ገንዘብ ያስገኛል ሲባል ያው ከምሰራው ስራ ጎን ለጎን ጀስት ጊዜም ስለነበረኝ ላይቭም እየገባው ሰዎችንም ጓደኞቼንም ኢንቫይት እያደረግኩኝ ለተወሰነ ጊዜ በደንብ እየሰራሁኝ ነበረ። አሁን ይሄንን ቪዲዮ ከዚህ በፊትም አንድ ቪዲዮ ሰርቼላችሁ ነበረ፣ አላያችሁትም መሰለኝ። ዛሬ ይሄን ቪዲዮ የምሰራላችሁ ለአንዴና ለመጨረሻ ጊዜ ነው። ሸረፈዲን በጣም ብዙ ጊዜ ቪዲዮዎችን ይሰራል በፖፖ ላይቭ በኩል፣ ስለ ፖፖ ላይቭ ማለት ነው። ምን ብሎ እንደሚሰራ ደግሞ እኔ በተደጋጋሚ ስላየሁት እና የሚሰራው ስራ ትክክል ስላልሆነ ነው ዛሬ ይሄንን ቪዲዮ እኔ ለመጨረሻ ጊዜ የምቀርጸው ማለት ነው። ያው በእርግጥ በጣም ብዙ ሰው አይቶታል። ሸረፈዲን የሚያወራውና እውነታው ምን ያህል ልዩነት እንዳለው በጣም ብዙ ሰው አንደርስታንድ አድርጓል ፕላትፎርሙን ከተቀላቀለ በኋላ። ግን እኔ ራሴ ተጎጂዋ ቢያንስ ያሳለፍኩትን ነገር እንድነግራችሁ ነው ዛሬ ይሄንን ቪዲዮ የምሰራላችሁ። እና ሸረፈዲን እና እኔ አንድ ቲም ነን። ሸረፈዲን የናፍሌት ልጅ ነው፣ ዳይሬክት ልጇ ነው። እኔ ልጅ ማለት ጀስት ኤጀንት ማለት ነው። የሸረፈዲን ኤጀንት ናፍሌት ናት። እኔ ደግሞ የናፍሌት የልጅ ልጅ ነኝ ማለት ነው። አንድ ቲም ነን፣ አንድ ኔትወርክ ነን። በእርግጥ እዛ ፕላትፎርም ላይ ያለ ሰው አብዛኛው አንድ ኔትወርክ ነው። አንድ ማለት በአንድ ቲም ስር መሰለኝ አንድ ሰው ነው መጀመሪያ የጀመረው። ከዛ በኋላ እዛ ስር ኔትወርኩ እንደ ፒራሚድ ስኪም ሆኖ በቃ አንድ ሰው አለ ብቻ። የዛ ሰው ሁሉ የተለያየ በስሩ ብዙ ልጆች አሉት። ከብዙ ልጆች ውስጥ አንዷ ናፍሌት ናት። እኔ ደግሞ ኤጀንት ናፍሌት ናት ማለት ነው። እና ሸረፈዲንም የናፍሌት ሆስት ነበረ። እንተዋወቃለን እኔና ሸረፈዲን። ምናልባት እሱ ላይ ያስታውሰኝ ይችላል፣ አላቅም። ያው ብዙ ሰው ስለሚያናገር ብዙ ሰው ኮንታክት ስለሚያደርግ ማለት ነው። እና ናፍሌት አሪፍ ትሰራ ነበረ በደንብ ጠዋት ጀምሮ ከጠዋት 1 ሰዓት እስከ 5 ሰዓት እስከ 6 ሰዓት ምናምን ላይ ተቀምጣ በጣም ብዙ ሰዎችን ሆስቶችን ትመዘግብ ነበረ ናፍሌት። ከአመት ምናምን በፊት ማለት ነው። በጣም ስኬታማ ሆኛለሁ ምናምን ነው የምትለው እሷ ላይቭ ላይ። ግን በምትለው ልክ ስኬታማ መሆኗን እርግጠኛ አይደለሁም። ለምን እንደሆነ ታውቃላችሁ? ናፍሌት በጌሙ ምክንያት 1.2 ሚሊዮን ብር ተበላው ብላ ኤጀንቷ ሙከረም ይባላል፣ ለሙከረም ላይቭ ላይ ስትነግረው ሰምቻለሁ፣ ናፍሌት ማለት ነው። እና በሰዓቱ እኔ የጀመርኩበት ወቅት ነበረ ማለት ብዙም ዲቴል መረጃው አልነበረኝም በሰዓቱ ማለት ነው። 1.2 ሚሊዮን ብር ተበላው ምናምን ስትል ኦኬ ጀስት እያገኘች ነው ማለት ነው የምትበላው ምናምን የሚለው ነው። ያውም እሷ በጣም ብዙ ሆስትም ስለነበረ ዲቴል ማውራትም አልፈለገችም፣ ሉዝ ስላደረገችው ነገር ማለት ነው። እና እንደዛ ብላ በምታወራበት ሰዓት ናፍሌት እኔ ዲቴል መረጃው ግን ስላልነበረኝ ስለ ፕላትፎርሙ ያን ያህል እውቀትም ስላልነበረኝ ሰምቻት አለፍኩት። ኦኬ ግን ምንድነው የሚል ጥያቄ ውስጤ ላይ ተፈጥሮብኝ ነበረ። እና ከጊዜ ሂደት በኋላ ፕላትፎርሙን ጆይን አድርጌ መስራት ጀመርኩኝና ከዛ በኋላ ለ2 ቀን 10 ሺህ ፖይንት ሰጠኝ። 10 ሺህ ማለት $2 ማለት ነው። ዊዝድሮ የምታደርጉት 100 ሺህ ፖይንት ስትሞሉ ነው። 100 ሺህ ፖይንት ደግሞ 1500
ወይም 1400 ምናምን ብር ነበረ በሰዓቱ ማለት ነው። 100,000 ፖይንት $10 ነው። 1400 ምናምን ብር ነበረ እኔ በምሰራበት ታይም ዊዝድሮ ስናደርግ ማለት ነው። እና አንድ ሰው ደግሞ 100,000 ፖይንት ለመሙላት ወይ 30 ቀን ተቀምጦ 30 ቀንም ተቀምጣችሁ 100,000 አይሞላላችሁ። ምክንያቱም የሚሰጣችሁ አንዳንድ ሺህ ነው። ላይቭ ላይ ደግሞ ፓርቲ ስትሰሩ 800 ይሰጣችሁ ነበረ። አሁን ያን ፓርቲ የሚባለውን ራሱ 800 ፖይንት ለማግኘት ማለት ነው እናንተ 1000 ኮይን ኤክስቼንጅ ስታደርጉ ነው ያንን ነገር የሚሰጣችሁ። ምናልባት እነዚህን ወርዶች ሊረዱኝ የሚችሉ እዛ ፕላትፎርም ላይ የሚሰሩ ልጆች ናቸው። እና ኤኒዌይስ 1400 ብር ለመስራት ከ3 ወር በላይ ሊፈጅ ይችላል። 1400 ብር ከ3 ወር በላይ ሰርቼ ማግኘት ፈልጋለሁ የሚል ሰው ካለ መብቱ ነው፣ መስራት ይችላል። ግን የአንድ ወር አንሊሚትድ እንኳን ለመግዛት አይሆንም 1400 ብር አሁን ባለው የኢንተርኔት ዋጋ ኢትዮጵያ ውስጥ ማለት ነው። ምን ልላችሁ ፈልጌ መሰላችሁ፣ አሁን ወደ ዋናው ጉዳይ ስገባ ሸረፈዲን በጣም ብዙ ወጣቶችን ሚሊዮነር ላደርግ ነው፣ ሚሊዮነር አደርጋችኋለሁ፣ ሚሊዮነር ትሆናላችሁ እያለ የማይሆን ተስፋ እየሰጠ ነው ያለው። ሸረፈዲን ትክክል አይደለም። ከዚህ በፊትም ላይቭ ላይ መጥቼ ነግሬሃለሁ እኔ እየደረሰብኝን ነገር። ከዛ እኔ እንደዚህ ሆንኩኝ ስለው ለምን ጌም ትጫወቻለሽ? ጌም የምትጫወች ከሆነ ሉዝ ማድረግ ያለ ነው አለኝ። ኦኬ አዎ ሉዝ ማድረግ ያለ ነው አውቃለሁ፣ አምኜበት ነው። ግን ደግሞ ምን መሰላችሁ፣ ጌም ካልተጫወታችሁ ፕላትፎርሙ ላይ መቀጠል አትችሉም። በነገራችን ላይ ማለት ነው ጌም መጫወት ማለት ቁማር መጫወት ነው። ፕላትፎርሙ ቁማር አለው። ያ ቁማር ምን እንደሆነ ታውቃላችሁ? ኮይን እየገዛችሁ ነው የምትጫወቱት። እኔ በጣም ብዙ ገንዘብ ነው የተበላሁት፣ በመቶ ሺዎች ማለት ነው። እኔ በጣም የሚያናድደኝ ነገር ምን እንደሆነ ታውቃላችሁ? እኛ ኢትዮጵያውያን በጣም ችግር አለብን። ከኔ በፊት አንዲት ልጅ መምህር ተስፋዬ ግርማ ኦር ባልሳሳት አላቅም፣ ስሙን ከተሳሳትኩኝ ይቅርታ በጣም እሱ ጋር ቀርባ 1.3 ሚሊዮን ብር ሳምቲንግ እንደዛ ነገር አካባቢ ተበላው ብላ እያለቀሰች ፕላትፎርሙ ጥሩ አይደለም ምናምን ብላ ስትናገር እሷ ከተናገረችው ማላምንበት አለ። ይሄ የኢሉሚናቲ ነው ምናምን የተባለው ነገር እሱ ውሸት ነው። ግን ምንድነው እኔ እሷ በምትናገርበት ሰዓት ስለ ጌም ስትናገር በቃ ኦኬ ተበልታ ነው ለምን ተጠንቅቃ አልተጫወተችም ምናምን ብዬ ነበረ ለራሴ እንትን ያልኩኝ። ማለት በቃ እንዴት ሰው ሲበላ ማቆም አለበት፣ ለምን ብዙ ተበላች፣ ለምን ይሄን ያህል ተበላች ምናምን ነበር ያልኩኝ። ዲቴል ጌሙ ላይ አልገባሁም ነበረ። ነገር ግን ፕላትፎርሙን ሳየው ብዙዎች ገንዘብ አገኘን የሚሉት ጌም ሲጫወቱ፣ ቁማሩን ሲጫወቱ ኦር ደግሞ ሌላ ኢንቫይት አድርጋችሁ የምታመጡት ሰው ገንዘቡን ኢንቨስት አድርጎ ያ ኮይን ገዝቶ ሲቀያየር ብቻ ነው እናንተ ገንዘብ የምታገኙት። አንዲት ሴት አንድን ወንድ ኢንቫይት ስታደርግ ምንም የምታገኘው ጥቅም የለም። አንዲት ሴት ደግሞ አንድን ሴት ልጅ ኢንቫይት አድርጋ ወደ ፕላትፎርሙ አምጥታ ስታስገባ ያቺ ሴት ላይዋን ለአንድ ሳምንት ምናልባት 8 ሰዓት ኦር ሳምቲንግ እንደዛ ነገር ለ8 ሰዓት ምናምን በሳምንት ማለት ነው 8 ሰዓት ስትቀመጥ 30,000 ፖይንት ይሰጣችኋል። 8 ሰዓት ወይም 12 ሰዓት ከተሳሳት ባረሙኝ የምታውቁት ስለረሳሁት ነው እኔ። እና 30,000 ፖይንት ይሰጣችኋል። ሜቢ እኔ አሁን 10 ጓደኞቼን ባስገባ $3 $30 ነው እንትን ማገኝ ከሰጠኝ ኢንኬዝ ማለት ነው 10 ጓደኞቼን ባገኝ። ነገር ግን 10 ጓደኞቼ 100,000 ኮይን ገዝተው ኤክስቼንጅ ቢያደርጉ ማለት ነው ፕላትፎርሙ የሚወስደው በጣም ብዙ ነው። እና ምን ልላችሁ ፈልጌ መሰላችሁ፣ ባልሆነ ተስፋ አትሸወዱ። ሸረፈዲን እያለ ያለው ነገር ውሸት ነው። በፍጹም በፖፖ ላይ ሚሊዮነር የሆነ ማንም ሰው የለም። እንደውም ያለውን ያጣን ያለው አብዛኛው ሰው ማለት ነው። እኔ በእኛ ጊዜ ምናልባት ከአመት ምናምን በፊት የሚሰሩ የነበሩ ልጆች ኦልሞስት ኦል ፕላትፎርሙን አቁመዋል፣ ደልተውታል፣ ከስልካቸው ላይ ራሱ አጥፍተውታል ፕላትፎርሙን። ሸረፈዲን ምንድነው በፊት ስለሆነ የጀመረ፣ ይሄ ደግሞ ፒራሚድ ስኪም ስለሆነ ሸረፈዲን ከላይ ነው ያለው። ከሱ ስር ያሉ ልጆች በጣም ብዙ ልጆች ስለሆኑ ብራቸውን እያወጡ ኢንቨስት እያደረጉ ኮይን እየገዙ በተቀያየሩ ቁጥር ሸረፈዲን የሆነች ነገር ያገኛል። ገባችሁ? እሷ እንዳትቀርበት ነው አሁን ሸረፈዲን የተለያየ ሶሻል ሚዲያ ላይ የመጣ ሰዎች ምናምን እንትን እያለ ያለው ማለት ነው። እና አሁን ደግሞ ሰሞኑን ምን ሲል ሰማሁት መሰላችሁ? ፕላትፎርሙ በቪው መክፈል ሊጀምር ነው ብሏል።
ኦኬ በቪው መክፈል ከጀመረ ጥሩ ነው። ግን አንድ ነገር ልንገራችሁ፣ የራሳችሁን ገንዘብ ስትቀያየሩ 100,000 ኮይን ገዝታችሁ ከሰው ጋር ስትቀያየሩ 30%ቱን ከራሳችሁ ላይ ቆርጦ የሚወስድ ፕላትፎርም ማለት ነው በቪው ምን ያህል ሊከፍላችሁ እንደሚችል አስቡ። ስለዚህ አሁን እኔ ዛሬ ዋናው አላማዬ ምን መሰላችሁ? ይሄንን ቪዲዮ የሰራሁበት ማለት ነው አንደኛ ፖፖ ላይቭ በጣም ጊዜን፣ ገንዘብን፣ ኢነርጂን የሚጨርስ ምንም አይነት ሪተርን የሌለው በተለይ ደግሞ አዲስ ለምትገቡ ልጆች ከዚህ በኋላ ይሄን ፕላትፎርም ተቀላቀየ እሰራለሁ ለምትሉ ልጆች በፍጹም ህይወትን የሚቀይር ምንም አይነት እድል የለውም። ፊሊፒኖች ራሱ ማለት ነው በጣም በቃ ፕላትፎርሙ አገራቸው ላይ እንዲጠፋ ማለት በቃ መንግስታቸው ከሀገራቸው ላይ እንዲያጠፋላቸው ራሱ እዛ ሀገራቸው ላይ እንዳይሰራ ምናምን የሆነ ፊርማ እያሰባሰቡ እንደነበረ ሰምቻለሁ። በጣም አደገኛ አዲክሽን ያለው ጌሙ ማለት ነው። እኔ በጣም በመቶ ሺዎች የሚቆጠር ገንዘብ እያወጣሁኝ ኮይን እየገዛሁ ኢንቨስት አድርጌ ማለት ነው ስበላ እልህ እያዘኝ አስመልሳለሁ። ዛሬ ተበላውኝ አይደል? ኦኬ ነገ ደግሞ ነገ እንደዚህ እያልኩኝ ማለት ነው ከቤተሰቦቼ ሁሉ ገንዘብ እየተቀበልኩኝ ምን አለበት ሌላ ስራ ሰርቼበት ቢሆን ኖሮ ያንን ገንዘብ እዛ ፕላትፎርም ላይ የተበላሁት። እኔ ሁለት አካውንት ነው ያለኝ፣ አንድ በኢትዮጵያ ነው የከፈትኩት፣ አንድ በአሜሪካ ነው የከፈትኩት። ኢቭን ለአፍሪካውያን ያለው አመለካከት ፕላትፎርሙ ራሱ ጥሩ አይደለም። አፍሪካውያንን በጣም ዲስክሪሚኔት የሚያደርግ ፕላትፎርም ነው። አንደኛ ለነጮች ላይቭ ላይ ሲቀመጡ ሚኒመም 2,000 ይሰጣል፣ ለአፍሪካውያን ደግሞ 1,000 ይሰጣል። 1,000 ለመስጠት ራሱ የሆነ ኮይን ኤክስቼንጅ አድርጋችሁ ነው አሁን የሚሰጠው። እና ለአፍሪካውያን ያለው አመለካከት ፕላትፎርሙ በራሱ ጥሩ አይደለም። ሶ እባካችሁ በቃ እባካችሁ የተለያዩ ሰዎች ለቲክቶከሮች ገንዘብ እየከፈሉ ምናምን ፌመስ ቲክቶከሮች ገብተው የተወሰነ ሆይ ምናምን እንዲሉ ፕላትፎርም እንዲያስተዋውቁ ተደርጎ ነበረ። አዋጭ አይደለም። አዩት ቲክቶከሮች እና ናሆም ፎንቲ ገብተው አይተውታል። አዋጭ ስላልሆነ ኢሚዲየትሊ ነው ትቶ የወጣው፣ ወደ ቲክቶክ ነው የተመለሰው። እነ በሚ ነበሩ አቋርጠው ነው የተመለሱት። አብዛኞቹ ወደ ቲክቶካቸው ነው የተመለሱት። እነሱ ለምን እንደተመለሱ ታውቃላችሁ? አዋጭ እንዳልሆነ ስላዩ ነው። ሶ ኢትዮጵያውያን በተቻላችሁ መጠን እኔ በራሴ ማለት ነው በዚህ ፕላትፎርም ምክንያት በጣም ብዙ ሺህ ገንዘብ በጣም ብዙ 100,000 ገንዘብ አስፈላጊ ከሆነ ሪሲት አምጥቼ ፖስት አደርግላችኋለሁ ኔክስት ቪዲዮ ላይ። አካውንቴ ደግሞ የነበረኝን የፖፖ ላይቭ አካውንቶቼን ሁለቱንም አካውንቴ ከነ ሌቭሌ እዚህ ጋር ፖስት አደርግላችኋለሁ፣ ቪዲዮ ላይ አታች አደርግላችኋለሁ። አንደኛው ሌቭል 36 ደርሷል፣ አንደኛው ደግሞ ሌቭል 23 ነው። እዛ ሌቭል ለመድረስ ማለት ነው ያወጣሁትን ገንዘብ ልነግራችሁ አልችልም። ኢንቨስት አድርጋችሁ እኮ የሆነ ገንዘብ መመለስ ብትችሉ እሺ ችግር የለውም። ግን ጌሙ ብልት አድርጓችሁ ብቻ ነው የሚቀረው። ለምን ተጫወትሽ ጌም ምናምን ጌም ካልተጫወታችሁ የሚሰጣችሁ ምንም ነገር የለም። በቃ ፕላትፎርሙ ገቢው ጌሙ ነው። አንድ ሰውም ቁማር ካልተጫወተ እዛ ፕላትፎርም ላይ ምንም አያደርግም። እውነቱን የምነግራችሁ ነገር ይሄ ነው። ሸረፈዲን ጌም አልጫወትም ምናምን ይላል። ኦኬ ላይጫወት ይችላል። እሱ ሃይማኖቴ ስለማይፈቀድ ጌም አልጫወትም ነው ያለው። ሐራም ነው ጌም ብሏል። ኦኬ ምክንያቱም ቁማር ስላለው ማለት ነው። ለእስልምና ደግሞ ቁማር አይፈቀድም እና እሱ አይጫወትም። ጋምብልም አያደርግም እሱ። ሶ ምን መሰላችሁ ሸረፈዲን በስሩ በጣም ብዙ ሺህ ኢትዮጵያውያንን ማለት ነው በጣም ብዙ ሺህ ኢትዮጵያውያንን አስገብቷል። እነዛ ልጆች ባልሆነ ተስፋ ተሞልተው ከዛሬ ነገ የሆነ ነገር አገኛለሁ እያሉ እልህ ይዟቸው ይሰራሉ፣ ይቀያየራሉ። ከነዛ ላይ የሆነች ነገር ያገኛል ሸረፈዲን። እሷን እያሰበ ነው አሁን እየመጣ ሚሊዮነር ላረጋችሁ ነው እንደዚህ ላረጋችሁ ነው። እስቲ እስከዛሬ ድረስ ካስገባቸው በጣም ብዙ ሺህ ልጆች አሉ። ሸረፈዲን በስረ 1 ሚሊዮነር ያረከው ሰው ካለ አሳየን አውጣና እስቲ ከሌል ሚሊዮነር አርጊያለሁ በለን እና እባክህ ሸረፈዲን በጣም ብዙ ሰው እኔ ለራሴ በጣም ወደ 300-400 ሺህ ብር ከተበላውኝ በኋላ ዲፕሬሽን ውስጥ ነበርኩኝ። በእውነት ነው የምላችሁ። እኔ ግን የነቃሁት ኦልሬዲ ተበልቼ በቃ እንዴ ምናምን ብዬ ፋይናሊ በቃ ገንዘቤን ከጨረስኩኝ በኋላ ነው የነቃሁት። ሶ ከቻላችሁ የሰውን ተስፋ በባዶ በቃ የማይሆን ነገር ውስጥ አትክተቱ። እኔ ተበድራ የሆነ ችግር ገጥሟት ማለት ነው
200 ሺህ ብር ያስፈልጋት ነበር 50 ሺህ ብር ከሰው ተበድራ ኮይን ገዝታ ቁማር ተጫውታ ሙሉ 50 ሺህ ብሩን የተበላች ልጅ አውቃለሁ እኛ ቲም ውስጥ ማለት ነው 200 ሺህ ብር ለማግኘት ማለት ነው በቃ የሆነ ሰው ስትጫወት ሙሉ ለሙሉ ነው የተበላችሁ ምንም ሳታገኝ ጭራሽ በእዳ ላይ እዳን የጨመራችሁ ፕሊዝ ሸረፈዲን እኔ እለምንሃለሁ በቃ የእውነት ስለማቀው እንደ አንድ ኢትዮጵያዊት እህታችሁ የምትሰሙኝ ከሆነ እኔ ያቺ ልጅ ዩቲዩብ ላይ ቲክታክ ላይ ወጣ ስትናገር ሰምቻት ቢሆን ኖሮ ገንዘቤን አልበላም ነበር እኛ ብዙ ጊዜ ሰዎች ሲናገሩ ወይ ኮምፕሌክስ ወይ ቅናት የሆነ ነገር አድርገን ነው የምናስበው እንደዛ አይደለም እኔ እውነቱን ነው እየነገርኳችሁ ያለሁት በቃ በራሴ በህይወቴ ማለት ነው በጣም መስቀልቀል ውስጥ ገብቼ በቃ እልህ ውስጥ እንዴት በቃ ሁሌ እንቅልፍ በስነ ስርዓት አልተኛም በስነ ስርዓት ምግቤን በስነ ስርዓት አልበላም ዴይ ቱ ዴይ በቃ ቁማር ስለመጫወት ነበር ማስበው በጣም ነው አዲክትድ የምትሆኑት እንደዚህ እንደሚወራው ቀላል አይደለም ኖ እኔ አዲክትድ አልሆንም ምናምን ልትሉ ትችላላችሁ ኦኬ ገብታችሁ ቼክ አድርጉት እንደዛ ከሆነ እና ኤኒዌይስ እኔ ማይ ላስት ወርድ ማለት ነው ተጠንቀቁ ሸረፈዲን የሚለውና እውነታው የተለያየ ነው ራሳችሁን ጠብቁ ይሄ ፕላትፎርም እንደሚባለው ሚሊዮነር አያደርግም ውሸት ነው ከቻላችሁ ጊዜያችሁን ወይ ቲክታክ ስሩበት ወይ ደግሞ ዩቲዩብ ላይ ልፉ በቃ ቢያንስ ዩቲዩብ ኢንተርኔት ነው ስልክ ካላችሁ ሌላ ገንዘብ ኢንቨስት አድርጉ ብሎ አይጠይቃችሁም ኮይን ኤክስቼንጅ አድርጉ ብሎ ብራችሁን አምጡ ብሎ አይጠይቃችሁም ሶ ዩቲዩብ ስሩበት ቲክታክ ስሩበት ይሄንን ነው ልላችሁ የምችለው አመሰግናለሁ